እጅግ ዘመናዊ የሆኑ የኤአይ መሳሪያዎችን በመጠቀም እንዴት ያለምንም ክፍያ ባለሙያ የሚመስሉ የ3ዲ አኒሜሽን ታሪኮችን መፍጠር እንደምትችሉ ደረጃ በደረጃ አሳያችኋለሁ። ከእንግዲህ ለውድ ሶፍትዌሮች መክፈል ይቆማል። በቴክቶኒክ ሪቪው የምናሳያችሁ መንገድ ሁሉንም ነገር በነፃ እንድታገኙ ያደርጋል። ለዩቲዩብ፣ ቲክቶክ ወይም ለኢንስታግራም የሚሆኑ ምርጥ የ3ዲ አኒሜሽን ቪዲዮዎችን ለመስራት የሰዎች ቡድን ወይም ውድ ክፍያ አያስፈልጋችሁም። ዛሬ በአንድ ፕሮምፕት ብቻና መፍጠር እንደምትችሉ አሳያችኋለሁ። ምስሉን፣ እንቅስቃሴውንና ድምፁን በኤአይ ብቻ ነው የምንሰራው። እስከ መጨረሻው ተከታተሉኝ። ብዙኛው ኃያለኛ የኤአይ መሳሪያዎች እንደ ሶራ ያሉ በአገራችን ላይ ሊገኙ ይችላሉ። ይህን ለማለት ዴታ ኢምፐልስ የተባለውን የፕሮክሲ አገልግሎት እንጠቀማለን። መጀመሪያ ወደ ዴታ ኢምፐልስ ይገቡና ሬዚደንሻል ፕሮክሲ የሚለውን ይምረጡ። ሀገሩን ወደ አሜሪካ USA ቀይሩ። በፎክሲ ፕሮክሲ አማካኝነት IP አድራሻችሁን ቀይሩ። አሁን ማንኛውንም የኤአይ መሳሪያ ያለ ገደብ መጠቀም ትችላላችሁ። አሁን ወደ ምስል መፍጠሪያው እንሂድ። ጄሚናይ 3 ፍላሽ የሚባለው ናኖ ባናና ለዚህ ምርጥ ነው። ሚስጥሩ ሁሉንም የታሪካችሁን ምስሎች በአንድ ቻት ውስጥ ፍጠሩ። ይህ የገጸ ባህሪያቱን መልክ ኮንሲስተንሲ ሳይለወጥ እንዲቆይ ይረዳል። ምስሎችን በይለጠ ለማሳመር ሜታ ኤአይ መጠቀም ትችላላችሁ። ቫራይቲ ወደ 60 እና ስታይላይዜሽን ወደ 500 በማድረግ ሲኔማቲክ የሆነ የ3ዲ መልክ ይስጡት። ምስሎቻችንን ሕይወት ለመስጠት በሜታ ኤአይ ውስጥ ከስተም አኒሜት የሚለውን እንጠቀማለን። ለኤአዩ ምን እንዲንቀሳቀስ እንደምትፈልጉ ንገሩት። ለምሳሌ ፀጉሩ በነፋስ ሲውለበለብ ወይም ካሜራው ቀስ ብሎ ወደፊት ሲጠጋ ብላችሁ ጻፉ። ሜታ ኤአይ ይህን በነፃና በከፍተኛ ጥራት ይሰራላችኋል። በመጨረሻም ለታሪኩ የሚሆን ድምፅ በጉግል ቴክስት ቱ ስፒች እንሰራለን። ድምፁን ካወረዳችሁ በኋላ ካፕከት ላይ ምስሉንና ድምፁን አገጣጥሙ። ቪዲዮ ከድምፁ ጋር እኩል መሄዱን አረጋግጡ። በቃ አሁን ለዓለም የምታሳዩት ምርጥ ቪዲዮ አላችሁ። አስተያየታችሁን በኮሜንት አሳውቁኝ። ለዛሬ የነበረን መረጃ ይህ ነው። በሌላ ቪዲዮ እስክንገናኝ ቻው።